አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንዴት ናችሁ እናንተ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ እናንተ? ሁሉ ሰላም፣ ሁሉ አማን ከእናንተ ጋር? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው ወደ ቤቴ ተቀላቀሉ። ወደ ዛህራ ኢትዮጵያ ጎራ በሉ እላችኋለሁኝ። ጀማው ክበሩልኝ፣ ቃላት የለኝም ማለት ነው። እና ዛሬ እስኪ የጸጉር ማስክ አብረን እንሰራለን ማለት ነው። ከኔ ጋር እስከ መጨረሻው ድረስ ቪዲዮን እያያችሁ ከተመቻችሁ ላይክ እያደረጋችሁ ስታዩ ላይክ እያደረጋችሁ ማለት ነው። አብራችሁኝ ሁኙ ላይክ እያደረጋችሁ ማለት ነው። አሁን ውህዳችንን እስኪ እናዘገጃጃለን ማለት ነው። ምን እንደሚያስፈልገን ማለት ነው። እና እናንተ ብቻ ከኔ ጋር አብራችሁ ቆዩ። ያው ታውቃላችሁ፣ ታውቁታላችሁ፣ ግን በጣም ምርጥ ነው። አሁን ሙዜና መጣሁኝ ማለት ነው። የሚያስፈልገኝ ሙዝ፣ አንድ ሙዝ እፈልጋለሁ። እስኪ ከኔ ጋር ሆኖ አብራችሁ ሙዝና ዙባዴ እንቁላል ነው የምጠቀመው ማለት ነው። አንድ እንቁላል፣ ዙባዴ፣ በአረበኛ ዙባዴ፣ በእኛ ሀገር ደግሞ እርጎ ይሉታል። በእንግሊዘኛ ምንድነው የሚባለው? እስኪ ጻፉልኝ። በእንግሊዘኛ ምንድነው የሚባለው? እርጎ። አሁን እነዚህን ሶስቱን ውህዶች አቀላቀላለሁ። ከዛን ደግሞ ምን አደርጋለሁ መስላችሁ? ዘይቱን ጨምርበታለሁ። ያው ካሜራማን የለኝ እንግዲህ ስልኬ ሙሉ ለሙሉ እንትን አይልምና ለመቅረጽ አይመችም። አሁን መፍጫዬን አመጣሁኝ። በነገራችን ላይ እኔ በፊትም እጠቀመዋለሁ ይሄን ሙዝና እንትን የሆነ ሰዓት ላይ በፊት መቼም ድሮ ጠለብ እያለሁ ማለት ነው። ያ ሰላም በጣም ነበር እንትን የምለው በጣም በቃ ሙቼ ነው በቃ ሙዙን ከምበላው ፀጉሬን ብቀባው ነው የሚቀለኝና እና በጣም ሀሪፍ ነው የስራሃ ማለት ነው። ለሙዝ ለፀጉር እርገት አእምሯችን ያነቃቃል። ከምንቀባው ይልቅ ብንበላውም የተመረጠ ነው። ግን ደግሞ ብንበላውም የተመረጠ ነው፣ ብንቀባውም እንትን ነው፣ ችግር የለበትም ማለት ነው። ብቻ ይኖር ካለ የመዳምን አሲቤዛ እንደዚህ እያደረግን እየጨረስን ከዛም በኋላ ብቻ ተጠቀሙት። አሁን እኮ የሙዝ ጥቅም አሁን ሳይሆን ያው ብዙ ነገሮችን ስትከታተሉና ስታዩ ጥቅምና ጉዳቱን ታውቃላችሁ። ያለው ጥቅም እንቅልፍ እምቢ ለሚላችሁ ሰዎች ደግሞ ማለት ነው ማታ ማታ ልትተኙ ስትል አንድ ሙዝ ብሉ። አሁን ይሄን ደግሞ አልጥለውም። ይሄ ደግሞ ተላጃ ውስጥ አስቀምጠውና ጥቅም አለው ይሄ ውስጡ ማለት ነው። ቅዝቅዝ እንድል ተላጃ አደርገዋለሁኝ ከውስጥ ያለው አሁን ይሄ ልጣጩ አንዳንዴ አለማወቅ የምንጥለው ነገርስ ሙዜን አደረኩኝ። አሁን እንቁላል እንጨምራለሁ። አንድ እንቁላል ነው የምጨምረው። እናንተ እንደ ጸጉራችሁ ነው። ሁለቱም ብታረጉበት ችግር የለውም፣ ግን አንድ ይበቃል። ሽታው እንትን ስለሚል የእንትኑ ሽታ ማለት ነው የእንቁላሉ ሽታ በኋላ ታጥባችሁ ስትወጡ ክሮሮክስ ድፍት አድርጉበት ሽንት ቤት፣ ያኔ ሽንት ቤት ባኞ ቤታችሁ ማለት ነው። ታጥባችሁ ስትወጡ ምንም ይሁን ምን የእንቁላል ሽታ በጣም እንትን ነው። እዚህ ጋር ዙባዴ ደግሞ ወይ ፈሰሰ
እንትን የተከፈተ ዙባዴ ነበረኝ በፊት እንትን ያለ እና ይሄኛውን ከምፈታ ብዬ ይሄኛውን ነው ያደረኩት ማለት ነው። ግን ያው ይሄም ዙባዴ ነው፣ ይሄም ዙባዴ ነው። ገብታችኋል? እና ይሄኛውን የተከፈተውን ነው የማደርገው ማለት ነው። 2 ማንኪያ ከግማሽ እንደዛ ነገር ከሆነ አላስ ይበቃኛል ማለት ነው። ዙባዴም በጣም ቆንጆ ነው። እኔ ዙባዴ በጣም ነው የምወደው። የምጠላው ነገር የለም በነገራችን ላይ እዚህ ምድር ላይ ማጣት ነው እንጂ የሚያስጠላው ያለ ነገር እንትን አይላችሁም። አሁን 3ቱንም ውህዶች በአንድ አቀላቅያለሁ ማለት ነው። ዘይቱን 2 ማንኪያ ከምናምን አድርግበታለሁ ማለት ነው። ዘይቱን ቆንጆ ነው ያላችሁን ዘይት እናንተ ለፀጉራችሁ ልትታጠቡ ስትሉ የምትቀቡትን ዘይት መጠቀም ትችላላችሁ ማለት ነው። አሁን ራሴንን በጣም አቀላቅለዋለሁ ማለት ነው። ሁሉንም በአንድ ላይ ሚክስ አድርጌ በነገራችን ላይ ስራ ስሰራ ማለት ነው የሆነ ነገር ስሰራ ፊት ለፊቴ የሆነ ነገር እንዲቀመጥ አልፈልግም። የሆነ ነገር ከተጠቀምኩኝ ያን ነገር ቶሎ ብዬ ቦታው ነው የምመልሰው። አሁን እንደዚህ በኋላ ስጨርሱ ምናምን ነገር ቆይ ማስጨርስ አነሳዋለሁ ምናምን የምትሉ ነገር የለ። አሁን ደግሞ እዚህ ጋር ሎሚ አደርጋለሁ። 1 ማንኪያ ሎሚ እጨምቅበትና እንትን ለብታለሁ ማለት ነው። ሎሚው ለምን ይጠቅመናል? ፀጉራችን ፎረፎር ካለው ቪታሚን ሲ ስለሆነ ይጠቅመናል ለብዙ ነገር ማለት ነው። ኦኬ ይሄው 1 ማንኪያ ሎሚ ያደረኩበት ማለት ነው። እና የሆነ ነገር ስሰራ ልጆቹ ራሱ ገብተው ክሽና ማለት ነው ስሬ ምናምን ደግነቱ አይሉም እነዚህ ልጆች ስራሃ ማለት ነው እንጂ አልወድም። በቃ ፊቴ የሆነ ነገር ካለ ያን እያነሳሁኝ አንስቼ እያጸዳው ምናምን መስራት ነው ፈልገው። እንደዚህ ተጠራቅሞ ምናምን በኋላ ላይ ይሄን ቆይማ ይሄን ጨርሼ አነሳዋለሁ ምናምን አልወድም። በጣም ነው የምጠላው። እና ከስር እያነሳሁ እንትን እያልኩ ነው እንትን እምለውና አሁን እፈጨዋለሁ ማለት ነው። አሁን ይሄን ቪዲዮ መቼ ነው የቀረጽኩት? ሐሙስ ዕለት ማታ ነው ማለት ነው። በድንገት ነው ቪዲዮ ለመቅረጽ እንትን ያልኩት። ይሄንን እንደዚህ ስሰራ ምናምን መቅረጽ እችላለሁ፣ ግን ማድሪ እስቲ ቆይማ ሎግ እያልኩኝ እሰራለሁ የቀኑ ላይን ካሁን በኋላ ቆይ ኢንሻአላህ እናንተ ብቻ ይዩልኝ። ችግር እኮ አታዩም የምር ማለትም ችግር አለ። ስታዩ ደግሞ ላይክ እያደረጋችሁ እይታ የለም ላይክም የለም፣ ግን ሰብስክራይብ አለ። ሰብስክራይብ ያደርጉኛል ማሻአላህ። ግን ዋናው ደግሞ ሰብስክራይብ ብቻ እኮ ጥቅም የለውም። እናንተ ላይክ ስታደርጉ ሼር ስታደርጉ ቪዲዮ እስከ መጨረሻው ድረስ ስታዩ ነው ለኛ የምንጠቀመው ማለት ነው። ከዚህ በፊትም ብያለሁ ደጋግሜ አያችሁ። አሁን ፈጨሁኛ አነሳለሁ። አጠገቤ ማስቀመጥ አልወድም። የሆነ ነገር በቃ ቦታው መመለስ አለብኝ። እና ስታዩ ማለት ነው እንትን እያላችሁ አሁን እንደዚህ ብራንክ ምናምን እንደዚህ ድራማ የሆነ ምናምን ሲያዩ እኮ ሁላችንም አፋችንን ከፍተን ነው። ምክንያቱም ስላሳለፍ ነው በደንብ ነው የሚያዩት። አሁን እንደዚህ ብራንክ እንደዚህ ምናምን የሆነ በቃ አለ አይደለ አዝግ የሆነ ነገር ላይ ግን እኛን ደግሞ ለማበረታታት ስትሉ ቪዲዮአችንን እስከመጨረሻው ድረስ ይዩልን። ምን ችግር አለው? ወላሂ እያያችሁልን ላይክ እያደረጋችሁ ኮመንት ደግሞ የሚስተካከል ነገር ካለ ከሰው ስህተት ከብረት ዝገት አይጠፋምና በርቱ፣ አይዟችሁ፣ ጠንክሩ እያላችሁ እንደ አዳዲስ ብቅ የምንለውን አበረታቱን ብያለሁ። ከዚህ በፊትም የሆነ ቪዲዮ ላይ ብያለሁ። በጣም ለብዙ ጊዜ ብያለሁ። አሁን እሁዴ እንደተፈጨሁኝ እንደዚህ አድርገውና ለተወሰነ ሰዓት ተላጃ አስቀምጠዋለሁ ማለት ነው። ትንሽ ቀዝቀዝ እንድልልኝ ማለት ነው። ገባችሁ?
አያችሁ፣ ምርጥ ውህድ ንጹህ ጸጉራችሁ ላይ ነው የምትቀቡት ማለት ነው። ያኔ የምደለል በፊት እንትን ቆይቶ ሳምንት ምናምን የቆየ ጸጉር ላይ ሳይሆን ታጥባችሁት ንጹህ ጸጉር ላይ። ለምን ማስኩ የተቀባችሁት የዚህ ውህድ ወደ ውስጣችሁ እንዲገባና ጥቅሙን እንዳገኝ ማለት ነው። ገብቷችኋል? ጥቅሙን እንዲያገኝላችሁ ንጹህ ጸጉር ላይ መቀባት አለባችሁ። እስከ 1 ሰዓት ከዛም በላይ እስከ 1 ሰዓት ተኩል ብቻ እኔ ጉዳት ስለሌለው አቆይታችሁ ታጠቡት ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ ደግሞ እመጣለሁኝ፣ ዘልቃለሁ። አበርታቱኝ፣ ላይክ እያደረጋችሁልኝ ማለት ነው። እንደዛ ነው የምላችሁ ያ ጀማዓቱል ኸይር። በሌላ ቪዲዮ እመለሳለሁ። እናንተ ብቻ አበረታቱኝ ማለት ነው። ሽኩራን ብያለሁኝ። እንግዲህ ለካሜራ የጥራት ደግሞ ያው ይቅርታ እና ሰላም አለይኩም ወራህመቱላሂ ወበረካቱ።